እዚህ ቲክታክ ላይ ማንንም ከማንም ጋር ተሰዳድቤ አላውቅም አይደል? ይሄ ግልጽ ነው። the way he went at me like you know እኔም ኮንፊውዝ አርጋችሁኛል ሁለታችሁም እና ከና አባባሉ ትእዛዙን አክብረ የሆነ ኢጅፕት ለመምጣትን እግራ ስለገባኝ ነው። በዚህ አጋጣሚ እኔ አንድ ጊዜ ገብቷል ባንደበታቸው ነው የምመጣባቸው ሰዎች እኔ እኮ ከዮኒ ጋር የነሱ ቢግል አይደለም እና ይሄንን ይኸውልህ ፊራ ምንድነው የምትለው በዚህ ላይ አንድ ያጠር ያርገው የፊራን ድምጽ እንስማና በጉዳዩ ላይ እንደሱ ይሻላል። በተቻለኝ መጠን ኮንቴንት ለማድረግ አይኖ አስቸጋሪ ነው። አንድ ሰው ላይ ሁለት ታሪክ መፍታት ራሱ ሰውዬ ነው፣ ራሳቸው ሰዎች ናቸው፣ ሌላ ኢንተራክሽኖች አሉ። ይሄንን ቆርጠን ሚቲጌት እናድርግ የሚለው ከባድ ስለሆነ ነው። ከዚህ ከቻሌንጁ ጋር ብቻ እንዲሆን ያደረኩበት ምክንያት ዲሊኔት ማድረግ አትችልም within the two people ሪሌሽንሺፖቹን ዛሬ ላይ ብቻ ማለት ያስቸግራልና as it pertains አሁን ቴዲና ፍራኦል መካከል ሶልቭ ካደረግነው ኢሹ ጋር በተያያዘ ኢንቮልቭመንት አንተ ላይ ካስት የተደረገው የተባሉ ንግግሮችና ከቻሌንጁ ጋር የተያያዘ ነውና ፍራ የሚለው ነገር ካለ እንስማ አጥኝ ይመስለኛል። ከዚህ በፊት እኔን እንዳታከር አድርጎ ስለያዘኝም ይሆናል ለኪ ነው በኮንፊደንስ ሊሄድብኝ የፈለገው እኔ አሁን ነው የሰማሁት ይሄን ነገርና ለምን because ምክንያት የለውም like he doesn't have anything on me እሱ የሚለውን እንስማ አንዴ ዮኒ ያልኩኝ ፍራ ቀጥል ኦኬ ይሰማል ድምጼ እየነዳው ስለሆነ ቪዲዮ ከከፈትኩ ይዘጋባቸዋል no we can hear you go ahead የዛሬ 3 አመት ደውለልኝ ነበር ከአዲስ አበባ እና ያነሳው ሐሳብ አለ እዚህ ጋር ማውራቱ አስፈላጊ አይደለም እና ለዛ ነው እሱን እንቁራ ያነሳው ሐሳብ ነበረ። ከዛ በኋላ አንዳንድ ገስቶች ላይ እነዛ ነገሮች ለምን ቲም ስለነበሩ አሁን እሱን ካነሳው ሙሉ ቲሞቹ አብሮ ይነሳሉ። አትግባ ነው ብለ እኔ ይሄንን ጉዳይ በሚመለከት ብቻ ስለዚህ በሚመለከት የሱ ኢንቮልቭመንት በውስጥ እሱን ምን ታረጋው መሰለ የዮኒን ስልክ ሰጠና ፊራ ታውራላችሁ በውስጥ እሱን ጉዳይ I don't think እኔ ማለት አንተ ታውቀዋለህ ዮኒ ታስለምታውቀው አሩን ነው ጌታ ማለት የነበረው እኔ አስታውሳለሁ ቶሮንቶ ነው እና እዛ ውስጥ ስለነበረ ለምሳሌ ከአዲስ አበባ ደውሎልኝ ከዛ ከአዲስ አበባ ደወለልኝና እዛ ከነበረው ቲም ጋር ገብቶ ፊራ ይቅርታ አድርግልኝ ዲቴሎቹን ይኸውልህ ዲቴሉን ነክተህ ጉዳዩን ሳትፈታ ያ ዲቴሉን በውስጥ ዲቴሉን መንካት ነው የሌለብን ሚቲጌት እናድርገው ይኸውልህ የዮኒ ቶሮንቶ ኢንቮልቭመንቱ በዚህ ጉዳይ ላይ of course እነኛ ነገሮች ኤግዛዘርቤት አድርገውት ሊሆን ይችላል አንተ ሆልድ የምታረጋቸው ነገሮች አፌክት አድርገው ሊሆን ይችላል ሰው ለሚያየው ግን በዚህ ጉዳይ ላይ የዮኒ ኢንቮልቭመንት was በጣም ሲምፕል በጣም ቴክኒካል የሆነ ነበር ኤንድ ደግሞ ወደ ግጭቱ ውስጥ ተገብቶም ሲወራ ሪታሊየት አላደረገም ቴዲኮ እንደዚህ ብሎ አንተ እንደዛ ብለሃል ሰዓታት ወስዳችሁ እሱ ሲለጥፍ ቪዲዮ ላይቭ ሲገባ እንደዚህ ያን ነገሮች ሰው ቤት እንኳን አላየሁት ስለዚህ ከዚህ ጉዳይ ጋር በተያያዘ ዮኒ ምንድነው ላይክ አንተ ያልከው አለ ዮኒ ግን ያልመለሰው አይደለ ምንድነው ምላሽ እሱን መስማት ነው ፈልገው ያው አሁን እሱ ጋር እንትን ማለት ምክንያቱም ዮኒ በወቅቱ በነበረበት ጉዳይ ላይ ገለልተኛ ነው ተብሎ ደውል ተባለ ከዛ በኋላ ከስልኩ በኋላ ሴቲንጉን ክፈት አለ መጀመሪያ እስቲ ኦንላይን ላይ ዲጂታል ላይ ስላለ ዲጂታሉ ይከፈታል ከፍቼ ቀጥታ ትራኩን አሳየሁት የቆመበት የተሸጠበት ምናምን ሳሳየው አይ ሴቲንግ ላይ ግባና አሳየኛለ ሌሎች ነገሮች አይ ሴቲንግ ላይ አላሳየም አልኩት እና ሪሲቱ ፒዲኤፍ ነው የተሰራ ነው አለ እንዴ ይሄ ነገር እንትን ነው አልኩና እዛው ጋር ነው ረግጬ ወጣሁት በቃ አምዳን ምናምን ብዬ ወጣሁት ምክንያቱም እነሱ የሚኖሩት ካናዳ ነው የአሜሪካንን እንትን አሰራር ላያውቁት ይችላሉ የአሜሪካና የካናዳ ላይ መሳሰል ይችላል እንደ ህጉ ከሄድን ማለት ኬዙ ሲጀመር እዚህ እንትን ላይ እንደዚህ አይነት ኬዞች ሶሻል ሚዲያ ላይ የሚፈቱ አይደሉም አንድ ሰው ምክንያቱም ወንጀል ነገር ነው የሚያወራው የሆነ ሰው ሲከስ እንደ ክሪሚናል ነገር ነው ልጅቷ አወራሯ ተጨበርብር ያለው ምናምን ስትል ጉዳዩን ይዛ ሜዲያ ያለበት ወደ ፍርድ ቤት ነው ግን እኔም ለዛ ነው ለጫውታው ድምቀት ምናምን ብዬ ቀለል አድርጌ ጉዳዩን የመጣሁት ቴዲ ቅድም ሞቅ እንዲል ነው ያልኩት ለዛ ነው እንጂ የሆነ ሰው ተጨበርብሮ ከሄደ ቅድም ሆኖ መሄድ ያለበት የት ነው ህግ ጋር ነው እዚህ ጋር ምን ሆኖ ነው የሚቀረው ዩቲዩብ እና ቲክታክ ላይ ሆኖ በቃ እከሌ አጭበርባሪ እከሌ እንዴት ነው ተብሎ
እዛው ጋር ኮሜንት፣ ላይክ፣ ሼር ሁሉም ሀሳቡን ሰጥቶበት ይሄዳል እንጂ ምንም አይነት መፍትሄ አይገኝም። መፍትሄ ሊሰጥ የሚችለው ሁላችንም፣ እኔም አሁን እኔ ኢትዮጵያ ሆኜ እሷ አሜሪካ ብትሆን ወይ ደግሞ እሷ አሜሪካ ሆና እኔ ካናዳ ወይ ደግሞ ሌላ ሀገር ቢሆን ተጭበርብራለሁ። ሁለታችንም ግን አንድ ሀገር ውስጥ ነው ያለነው እኔና እሱ። እሷ እውነት ልብ ትክክለኛ ስላልሆነች ነው። ትክክለኛ ልጅ ብትሆን ኖሮ ልትሄድ የምትችለው የት ነው? ህግ ጋር ነው። በቃ ፍራኦል አጭበርብሮ፣ ካምፓኒ አለኝ፣ አድሬስ አለኝ፣ ስም አለኝ፣ መልክ አለኝ፣ ፊት ለፊት የምታይ ሰው ነኝ፣ ፐብሊክ ላይ ያለው ሰው ነኝ። ስለዚህ ቀጥታ እሷ የምትሄደው የት ነው? ህግ ጋር ነው። ህግ ጋር ሄዳ እዛው ነው የምትጨርሰው። ስለዚህ ነው እሱም ያነሳበት ሀሳብ አይ ፒዲኤፍ ነው እያለ ተከራከረ። እንደገና ደግሞ ሴቲንግ ላይ ገባ። ዲጂታሉን ክፈት ብሎኝ ዲጂታሉን ከፈትኩለት። ከፍቼ ይኸው ትራኩ ይኸው የተገዛበት ዲጂታሉ ያሳያል ስለው አይ ሴቲንጉ ላይ ገብተህ ሌሎቹን አሳየናል። ምንድን ነው ማሳየት የፈለግከው? እሱ ላይ ኢንፎርሜሽን ያለው ገንዘብ አለበት፣ ዳውን ፔመንት የተቀመጠ እንደገና ደግሞ ሌሎች ትራኮች አሉበት። ሌሎች ትራኮቹ ለምን ያሉ? ያ የራሴ ነው አይደል የተገዛ ምናምን እዛ ውስጥ አልገባም ብዬ ስል ኦኬ፣ ስለዚህ ኬዙ እንትኑ ወረቀቱ ፒዲኤፍ ነው እንጂ ሪሲት ነገር አይደለም ሲለኝ እዛ ጋር እናንተ ፐርሰናል አታክ ለማድረግ ነው ማለት ነው የመጣችሁት እንጂ ጉዳዩን ለመፍታት አይደለም ብዬ ወጥ። ከዚህ ውጭ ግን ከቴዲ ጋር አንድ ቅድም ጋዜጠኞቹን ይቅርታ ይልበልልኝ እንዳለ ያስታወስኩታል። ብላቴናው አብርሃም የኔ ወዳጅ የልቤ ሰው ልክ ዮኒን እንደምወደው ነው የምወደው። እሱን ይቅርታ ሊጠይቀው ይገባል። ቪዲዮ ሁሉ ሰርቶበታል ምናምን። በቃ ልጁ እኔ ጋር የሚጫወት ነው፣ ከኔ ጋር የጥሩ የልብ ወዳጄ ነው። አንተም እንደዛው። ምክንያቱም በቃ የልቤ ሰው ነው። አንተ ጋዜጠኛ ማህበሩን እንዳልክ፣ ስለዚህ እሱን እንትን ይቅርታ ጠይቀ እሱ አምሶሪ እንድትለውና የሰራበትን ቪዲዮ አንሳለት። አንደኛ ልጁ በስም አላውቀውም። እኔ እንዳጋጣሚ ተቆርጦ ቦታ ቪዲዮ ነው ሲስቅ አይቼ ጀስት ኢሚቴት ያደረግኩት እንጂ አያውቀኝም፣ አላውቀውም። ጀስት እኔ ያን ቪዲዮ ከሰራው በኋላ ልጁ ሰዎች አወቁት እንጂ ስሙን አልጠራው አላውቀውም ጭራሽ። እግዚአብሔር ምስክሬ ነው። ግን እኔ ስሰደብ ተቆርጦ ወጣበት ቪዲዮ ላይ ምናምን ሲል ስላየሁት ጀስት ያንን ኮፒ ያደረኩት እንጂ ሌላ ያልኩት ነገር አለ የተናገርኩት ነገር የለም። ያልኩት ነገር ቢሆንም ደስ እንዲለኝ በቃ ሶሪ ብላቴናው አብርሃም። እንደዛ ከሆነ ልንዘጋ ደርሰን ወደኋላ ሪግሬስ አናደርግ። አስታውሽኝ ለዛ ጥሩ ነው። ፊራ ምን ታደርጋለህ? ፊራ ዮኒን አይኖ ቴክኒካል ምናምን ነገር ውስጥ ገብቶ መጠየቅ የሌለበት ጠይቆኛል ልትል ትችላለህ። ግን አንተ ስለሱ ያወራህበት መንገድና እሱ አደረገ የምትለው ነገር የሚመጣጠን ይመስላል። ካልመሰለ እሱን ይቅርታ ጠይቀው። እኔ ለይቅርታ ለመጠየቅ ችግር የለብኝም። ይቅርታ ለመጠየቅ ቴዲ ደግሞ ጋዜጠኛውን ማንነቱን ሳታውቅ ባሳየኸው እንትን በጣም ኦፍ ኮርስ ብዙ ሰው ስቋል ምናምን ዮኒ ራሱ አሁን ከላይ እንትን የተቸገረ ነው። አሁን ሳስበው እየሳኩ ነው። ለሳቁ ይቅርታ አድርጉልኝ። እኔ መሰለህ ናርገውት ገብቷል። አቀናብሮ የፖሰቱት የሚያሞት ነው። ይቅርታ በቁም ነገር የሚያስቅ ነው። አልዋሽ በቁም ነገር ልጁ እኔ እስከምታውቁኝ ማንም ጋር ሰው ካልደረሰብኝ ለቀልድ ከሆነ ቀልድ ነው። ሰዎችን ግን የሰዎችን ቦርደር አከብራለሁ። አያውቀኝም፣ አላውቀውም። በእኔ ዙሪያ የሰራውን ቪዲዮ ብታዩ ያስደነግጣቸዋል። እኔን በቅርበት የምታውቁኝ ሰዎች እኔ በቅርበት የሚያውቁኝ ሰዎች፣ ቤተሰቦችን የሚያውቁ ሰዎች ቁም ነገር እኔ ዙሪያን በህግ ሰዎች የተከበብኩ ሰው ነኝ። ወንድሞቼ እህቶቼ፣ ልጁ ላስከፈድደዋል። ወንጀል የተናገረው በእኔ ዙሪያ ላይ የተናገረው ነገር አንተ እንደው መከልከል ነበረብህ አይደል? አንተ ጋር ተቀምጦ እንደዛ አይነት ስም ዲፋሜሽን እንትን ሲል ፍራውን ማስቆም ነበረብህ። ነገርኩህ እኮ እኔ ጋር ቴዲ አንተም እኮ እኔ ከተናገርኩ በኋላ አንተን በአጸያፊ ንግግር የተናገረ እኔ ቤት ሌባ ነው ውሸታም ነው ምናምን የተባለ ለመሰለህ ልጁ ምንድን ነው ያለኝ? ልጁ ምንድን ነው ያለኝ? ይሄን እንዴት ትፈቅዳለህ አንተ? በጣም የሚናገረውን መልስለት ቴዲ፣ ሳቁን መልስ። በቃ ልጁ ያልከውን ግጥም አድርጋት። እሺ ቢያንስ ሲምፕል አዛ ፍራውን ላይ ያጠፋው ለምን መሰለህ? በእኔና መካከል ያለ መነቆራም ይሁን ምንም ከሆነ አንድ ነገር ነው። ግን በተለይ በጣም ያሳዝነኝ ሌሎችም አሉ። አሁን እዚህ ጋር መጥራት ማልፈልጋቸው በእናቴ ዙሪያ የሚሳደቡ ሰዎችን ጋብዘህ ቁጭ ብለህ ትሰማለህ። እንደገና መዝሙር ማን ነው? ቡሎና እንትና ነው እኮ ማን ነው? ቡሎ በደኔና ኦቦ የሚባል ነው እኮ የነበረው። ለምንድን ነው እና ዋኖፊ ናቸው።
የስም ዝርዝር ውስጥ የነበሩት ከኔ ጋር ነው የምልህ። ከኔ ጋር የነበሩት አንድ በጣም አጸያፊ ለመስማት የሚሰቀጥጥ ባለጌ ልጅም ስቴጅ ላይ ተቀምጦ ሲሳደብ ነበር። እጅግ አጸያፊ ንግግር። እኔ ቤት እንደዚህ አንተን እኔ ቤት መጥተው ሲናገሩ የነበሩ ሰዎች በስህተት ንገረኝ። አንድ ሰው የትራክ ማርክ ያለው ሌባ ነው፣ ሳውዝዳ ውሸታም አጭበርባሪ ነው ምናምን። እኔ በቃ በስም አስታውሳቸዋል። እሱ ልጅ ምን አለ? ፍራኦል ቆሻሻ ነው ሲል አቁም አልኩት። ፐብሊክ ሪከርድ እኮ ነው። አቁም፣ ፍራኦል ላይ ማስረጃ ካለ እንዲሁ ተናገር እንጂ አትሳደብ አልኩት። ምክንያቱም ቤቴ ስድድ ቤት እንዲሆንም ስለማልፈልግ ነው። ከዛ ጋር እኔ በነገር ላይ እንደዚህ አይነት ቶፒክ ውስጥ በመግባቴ እኔ ነኝ ሉዝ ማድረግ በጣም ነው ማዝነው። ለምሳሌ አንተም የራስህ እንትን አለ፣ እኔም ደግሞ የራሴ እንትን አለኝ። ሰዎች ያዩናል፣ ያዝኑበት። አስታወስኩት። እንዲያውም እንትና ቤት ገባና ይገርማል። ምናልባት የቴምር ቤትን አቀናብረውት ሊሆን ይችላል። ቴምር ጋር ገባና መራገጥ ጀመረ። ከአንተ ቤት አስቁመዋል። ልጁ እንደውም ሶሪ ይሄ ስድብ አይደለም፣ ይሄን መጠቀም እችላለሁ እያለ ነው ሲያወራ የነበረው። በዛ ደረጃ ነበርኩ ሲሪየስ የነበርኩት እኔ።